ሰላም እንዴት ናችሁ? ውድ ተመልካቾቻችን አንዳንድ የሆነ ግርም ይለኝና ያልገባኝ ሀሳብ አለ የሆነ ሀሳብ እና እስኪ እናንተ ልጠይቃችሁ ስለፈለኩ ነው። ብዙ ጊዜ ሚዲያ ላይ የተለያዩ መድረኮች ላይ ሲነገር የምንሰማው የኢትዮጵያ ሕዝብ አማኝ ሕዝብ ነው ይባላል። ግን እምነትና ሃይማኖት አንድ ናቸው? ይለያያሉ? ልዩነታቸውስ ምንድን ነው ብላችሁ ታስባላችሁ? አሁን ኢትዮጵያ ውስጥ ያለው አብዛኛው ህዝብ አማኝ ነው የሚባለው፣ ሃይማኖተኛ ነው የሚባለው? እኔ ግን የምነግራችሁ የራሴን አመለካከት ይቅርታ አድርጉልኝና የራሴን አመለካከት የራሴን ሀሳብ ልንገራችሁ። ሃይማኖተኛ የሃይማኖቱ ተከታይ ሰዎች እንዲበዙ መስራት፣ የራሱን ሃይማኖት ከፍ ለማድረግ መጣር ብቻ የሚሰሩ ሰዎች ናቸው ብዬ የማስበው ሃይማኖተኛ የሚባሉት። በዚህም ሰበብ የራሳቸውን ሃይማኖት ተከታይ ቁጥር ለመጨመር ሲሉ የሌሎችን ሃይማኖቶችን ዝቅ አድርገው የሚሳደቡ፣ ዝቅ አድርገው የሚያዩ፣ የራሳቸውን የበላይነት ለማግዘፍ የሚጥሩ ራስ ወዳዶች፣ ዝና ናፋቂዎች፣ ራሳቸውን ከፍ ለማድረግ የሚታገሉ ናቸው ብዬ ነው የማስበው። አማኞች ግን አማኝ የሚባሉት ግን ሃይማኖታቸው የሚፈቅደውን ስርዓትና ህግ መንገድ ተንተርሰው ወይም ደግሞ ህግና ስርዓታቸውን ጠብቀው ሰማያዊ ቤታቸውን ለማዘጋጀት ብቻ የሚጥሩ፣ ስለሌላው ሃይማኖት ምንም የማያገባቸው፣ የራሳቸውን ሃይማኖት የሚያከብሩ፣ ሰውን ሰው በመሆኑ ብቻ የሚወዱ። ምክንያቱም ሁሉም ሃይማኖት ዘንድ የሰው ልጅ የተፈጠረው በአንድ አምላክ እንደሆነ ስለሚያውቁ፣ ያም ህግ ስላለ መልካም ነገር አድርግ የሚል ስላለ ያን ነገር ብቻ ተንተርሰው ያን ብቻ ይዘው የሚንቀሳቀሱ፣ ለሃይማኖታቸው ለእምነታቸው የሚጸኑ፣ ፈጣሪያቸውን ላለማስከፋት በፈጣሪያቸው ህግና ስርዓት የሚጓዙ ናቸው አማኝ ብዬ ማስበው። አሁን ላይ ግን ሃይማኖተኞች ስለበዙ ሀገራችን እንደዚህ ውጥንቅጥ ውስጥ እንድትገባ፣ ብጥብጥ እንዲነሳ፣ እርስ በርስ ሽኩቻ እንዲኖር፣ አንዱ አንዱን እንዲጠላ፣ አንዱ የሃይማኖት የበላይነት እንዲሰፍን ለማድረግ የሚጥሩ፣ አንዱን ሃይማኖት ወጥተው የሚዘረጥጡ የሚሳደቡ ተንኮለኞች፣ ምንም የማይመከሩ፣ እንደ ትልቅ የማይመስሉ፣ ስማቸው ትልቅ ተግባራቸው የቆሸሸ ታላላቅ አባት የሚባሉ ግን አባት ያልሆኑ፣ በልጆች ሊመከሩ የሚገቡ፣ ከልጆች አስተሳሰብ ያራቁ በጣም የሚያስጠሉ ሰዎች እየተፈጠሩ ነው በሀገር አቀፍ ደረጃ። ስለዚህ እነዚህን ሃይማኖተኛንን ባዮችን ታገሱ ተው ማለት ካልቻልን ሀገራችን ከማትወጣው ማቅ ውስጥ እንደምትገባ ጥርጥር የለውም። አንዳንዴ መንግስትም ወይም ደግሞ ህግም ራሱ እንደዚህ አይነት ነገሮችን ታገሱ ተው ብሎ የማድረግ ነገር ቢኖር ጥሩ ነው። አሁን ሰሞኑን አንዳንድ ሰዎች ከማህበረሰባችን እሴት፣ ባህል፣ ወግ ያፈነገጠ አለባበስ ለብሳችኋል ተብሎ ሲታሰሩ በስተጀርባ ግን ስለ ሃይማኖት ጠልነት የሚሰብኩ፣ አንዱን ሃይማኖት አንዱ የበላይ ለመሆን የራሱን ሃይማኖት ከፍ ለማድረግ የሌሎችን ሃይማኖት አወራርዶ አቀሳስሮ የሚሳደቡ፣ እነዛ የሚያመልኩበትን ቤተክርስቲያን የሚያንቋሽሹ ወይም መስጊድ የሚያንቋሽሹ ሌላ ነገር የሚያደርጉ ሰዎችን ግን ዝም ብሎ ማለፉ በጣም የሚያሳዝንና ነውር ነው ብዬ ነው የማስበው። እንደዚህ አይነት ነገሮችን ታገሱ ማለት ካልቻል ሀገራችን የማትወጣው ማቅ ውስጥ ትገባለች። አሁን ዘራ እየጠየኳቸውን ጥያቄ እንድትመልሱ ሊግር እፈልጋለሁ። ኢትዮጵያ ውስጥ ያለው ሃይማኖተኝነት ነው ወይስ እምነት ነው? ሃይማኖትና እምነት ልዩነቱ ምንድን ነው? በእናንተ አስተሳሰብ፣ በእናንተ እሳቤ ይህስ ምንን ያመጣል? የሃይማኖተኝነት መግዘፍ ምንን ያመጣል ብላችሁ ታስባላችሁ የሚለውን ነገር እንድትመልሱልኝ መጠየቅ እፈልጋለሁ። ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ፎሎ አድርጉ። አመሰግናለሁ። መልካም ጊዜ